የትምህርታችን ርዕስ የሐዋርያው ቅዱስ ጳውሎስ መልእክት ዕብራውያን 12 ቁጥር 1 ብዬ ጀምሬላችሁ አንብቤ በፊታችን ያለውን ሩጫ በትዕግስት እንሩጥ አይደል? እስኪ ጻፉ አሁን በልባችሁ የፊታችን ያለውን ሩጫ በውስጥ እንዳትረሱ እኮ ነው ትናንትና ተሳስጫችሁ የነበረው። በፊታችን ያለውን ሩጫ በሉ በትዕግስት እንሩጥ። በምን እንሩጥ? በትዕግስት። ከፊታችን ያለው ሩጫ ምንድነው? እሱን አንዴ ልንገራችሁ። ፊግቼ ልሁን ረጅሩ ኦምሳና ፊግኖ ለማተድሬን በሩሰገኝ እብሮተ በቆና ኩላላ ለኮሰቶኮ አንገሰዲት ዱብፈታ። እነዚህ ሶስቱ መልእክትን ወይም ቁጥሮች ብታነቡ ሁለቱን አንድ ላይ ለመያዝ አይመችም። ከዚህ አንፃር በፊታችን ያለው ሩጫ ምንድነው? ቅዱስ ጳውሎስ ስለምን ሩጫ ነው የሚነግረን? ስለ ትዕግስት ነው። ሰው ትዕግስትን ይዞ እንደምናውቀው ቅዱስ ጳውሎስ በብዙ መልክ ስለ ሩጫ ይገልጻል። በትዕግስት መሮጥ እንዳለብን፣ በሰማዕትነት መሮጥ እንዳለብን በቃ አትግጭሽ ይሰማናል። ውጭ ላሉት ለምዕመናን መምጣታቸውት እንዲሰማ ይሰማል። በቂ ነው። በፊታችን ያለው ሩጫ በክርስትና ሕይወት አንድ ሰው ከልጅነት ጀምሮ በመንፈሳዊ ሕይወቱ ሲያድግ ዳዴ ብሎ ነው የሚጀምረው። በስጋ እንቁላል ቀስ በቀስ በምን ትሄዳለች? በእግሯ። እንደዛው ሰው ተወልዶ ዛሬው በእግሩ ይሄዳል። ዛሬው ምግብ ይበላል አይበላም። የእናቱን ጡት እያጠባ ከ6 ወር በኋላ ላሳጥርላችሁና በስጋ የሰው ልጅ ማደጋግ አስተዳደግ ቀስ እያለ በሂደት ነው፣ በወራት ነው። አካሉም እያደገ የሚሄደው የምግብም ፍላጎቱ እንደዚሁ እየጨመረ የሚሄደው ከእድገቱ ጋር ነው፣ ከእድሜው ጋር ነው። መንፈሳዊ እድገታችንም በአንዴ ተነስተን ዛሬውን በክርስትና በ40 ቀንና በ80 ቀን ተቀምቀን ሁሉን አናውቅም፣ ሁሉን አንረዳም። በእናት አባት እቅፍ፣ በቤተሰብ እቅፍ፣ በክርስትና አባት በክርስትና እናት ብያችኋለሁ ትናንት። በዚህ ልክ መንፈሳዊ እድገታችን ቀስ በቀስ እያደገ በእናትና አባቶቻችን ታቅፈን መተን እያቆረቡ እናታችን አባታችን ስጋው ደሙን እንድንቀበል እያቆረቡ ዕለተ ሰንበት አብረውን እየመጡ ሰንበቴ እየገባን አሁን ዛሬ ጠዋት ገብቼ ደስ ብሎኛል። ሕፃናቱ ደጀ ሰላም ገብተው ከእናቶቻቸው ጋር የሚቀምሱት ታላቁ አባታችን የተናገሩ ቃል ነው። አቡነ ጎርጎርዮስ ካለ ሕፃናትን ወደ ቤተ ክርስቲያን ይዛችሁ ሕፃናት ወደ እግዚአብሔር ይሄዱ ዘንድ አትከልክሏቸው እንዳለ ነቢየ እግዚአብሔር ቅዱስ ዳዊት ወደ እኔ ይመጡ ዘንድ እንዳለ ካመጣችሁ በኋላ ውስጥ ይግቡ። ቤተ መቅደስ ውስጥ ገብተው አሄዱ ሳይባል ቅዳሴውን ውስጥ ላይ ይስሙ፣ የዕጣኑ መዓዛን ያሽቱ። ከዛስ በኋላ ቃጭሉን፣ ጽናጽኑን፣ መቋሚያውን እያዙ ከአባቶች ጋር እንዲያገለግሉ ማህሌት ላይ እየተገኙ ማለት አድርጉ ይላል። ከቅዳሴ በኋላ ጸበል ይጠጡ፣ አቁርባቸው። ስጋው ደግሞ ከተቀበሉ በኋላ ጸበሉን አጠጥታችሁ ወደ ደጀ ሰላም ይዛችኋቸው ግቡ። ደጀ ሰላምን ከገቡ በኋላ የደጀ ሰላሙ ሽታ ልክ እንደ ጣኑ ሽታ ደጀ ሰላም ስገቡ የጨፌ ሽታ ነው። ልዩ እኮ ነው። ደጀ ሰላም ገብታችሁ የምታውቁ ሰዎች ጨፌው ራሱ ሌላ መዓዛ ነው። አሁን አላውቅም። ስለዚህ ያ በየሳምንቱ ጨፌው እየተጎዘጎዘ አዳዲስ ጨፌ ነው። ራሱን የቻለ የጠላው የዳቦ ራሱን የቻለ ልዩ መዓዛ ነው። ያንንም እያሸተቱ ዳቤውን መክፈልቱን ይብሉ፣ ጠላውን አቅምሷቸው። ጸበል ጸዲቁ ማለት ከኔ ጋር ናችሁ። እባካችሁ ወሬ ሐሳብ ያላችሁ ሐሳባችሁ ሰብስቡ። በዚህ ልክ መንፈሳዊ እድገታቸው ከቤተ ክርስቲያን ጋር ተቆራኝቶ እንዲያድግ ሁሉን ነገር በትዕግስት ከእናንተ ጋር እንዲጓዙ አድርጉ ይላል። ሕፃናት ለዚህ ነው ትዕግስተኛ እየሆኑ የሚሄዱበት። የእግዚአብሔርን ቃል ከቤተ መቅደሱ ጀምሮ እስከ አውደ ምሕረቱ እየሰሙ ሲመጡ በእግዚአብሔር ቃል እየተኮተኮቱ ሲያርጉ ትዕግስታቸው
የኛን የመሰለ ትዕግስት ይዞ ሁሉም ነገር በእርጋታ የሚቀበሉበት ይሆናል። ለዚህ ትናንት መምህራችን ስላስተማረው አልፈዋለሁ። እንዴት እንሩጥ? ምንድነው መሮጥ ያለብን ስንል የፊታችን ያለው የክርስትናን ሕይወት መኖር የምንችለው መጓዝ የምንችለው አፍጥነን፣ ሩጫ ማለት ፍጥነት ያለው ነገር ነው። ፍጥነት ያለው ነገር ፊግቼቹ አሪፈና ጅሬኒ ክርስቲያኑማን እጆሉማን ራጀልቀቤ ዳይሙማን ራጀልቀቤ ዳይሚ ቶኮ ሐረቀለቴ አራን ፊግ ተርካፈቹ ስንደንደው ዋኛ ተሙስኛቹ እንደንደው ሐርማሃዳ ወዳ ሱተ ሱታን ዳዴ ጃ ዳዲ ፈቻ ሰነቦደ አባ ፋለሳ ቀበቴት ኦልካ ኢንማ ዴማ ሰነቦዳው ፊጉ ጀልቀባች ሱተ ሱታን አማሙ ነሳት ፊ አከከኛ ተርካፈቴት ኡምነ ጎደቴት ዴማቹ ኡሙሪሳፊ ማልሳ ወጅነቹ የሮሳ ወሊ እንጉደታ ዳይንሱ ቃማን አፉራን ሞይሌ አባንገኛ ወለ ጎርጎሪስ ለመፋ ኢጆሌ ከሰን ጋፈ ጉዲስተኔ ደን ጉዲስ ሚጆሌ አፍሩማዳን አኩማ ዱኙማና ፎሊን ጉዲስተን አንቃቁኛቺሳ ሙዚያቺሳ ዋኒሳ በርባቺሳ ከሳይንስ ጄጃ ሞዴል አኩመ ከና ኢጆሌ ከሰኒ መና ዋቀዮት ፊዳ ባጣት ከሰ ገላት ቅዳሴ ሩት ስለ ቁልቁሌ ስሩት አበጣ ጋፈ ቅዳሴ ቀደፈሙ ኢጣኒ ሊአራ አረሰና አፉኛ ሳቲን አፉፈቱ ሰገሌ ጆሌን ባየን ማልበርባሉ ዋቂ ዩቶኮ በርባሉ እንጃለት ዋቂ ዩቶኮ አካሻው ወለቲፋ ዋቂ ቆርቆሮ ፋያ ጉቱ ዋልቶ ኮቶ ኢይሱ በርባሉ አኩመ ገና ጽና ጽሊፋ ደውሪ ካኘለ ሙርኩና ሰና ሃደገው ጋፈ ዲያቆኔ ሩኩቱ ሃይላ አቦቲኒሞ ጽናጽሊ ቀበተኒ ወቋንያ ቀበተኒ ጋፈሳን ፋርፈተን ኢኒሰቹ መዳይኒ ሱን ሃይላ hinjala tawansanechu ittikella len sanasi kash gocha gudatu manawaqi mandara keessatti korki darbacha guddachu manawaqi ufitu sanasi baattate abboti faan haaso hafarfu daimni sun samanta akkanni of keessat orat das guddisni akkasi daimu marrakasnet obsi daimu marrakasa wante argitani dadagaatu waaqayyo ndakenya no waaqayyo salamoda sagale waaqayyo sabratu ቅዳሴ ወደሞ ገለቱ መና ሰንበቴ ገለት መመማ በራፉጣ ገላት አኩሜ ጣነሰና አርፈቴ ፉንፈቴ ገበይ አመሞ ጨፌ ኡርጋ ጋሪ ኡርጎ ጨፌሳ ሃኢላ ሃኡርጌ ፈቀ ፋርሶ ስትከና አማመቻውቱ ተጠይ ተጠመጣ ሃደጠመት ፈርሶሳ ዳቦ ሰነስ እትኬና ሰላም ኤቢፈሜት አመንታ ኦብሳ ሆረቻ ዴማ ዋቀዮን ኢሰኤቢሳ ዴማ ዳይመከን ዋቀዮን አፉራን ጉዲሳ ዴማቹ እስሪስ ሃለሰናን ጉዲስታኒ ኦብሳኒ በረታ ዳይሚሱ ከናፋረጅ ዳይሞን ኬኛ ኦብሳ አባጁ በጣም ጫጫታ የህፃናት እየሰማሁ በተቻለ አቅም አረጋጓቸው ከጀርባ የሚረብሹ ካሉ። ከዚህ አንፃር ይሄንን አስተዳደግ መንፈሳዊ እድገት ቀስ በቀስ እያደገ ሲመጣ የወንጌሉን አገልግሎት ደግሞ ማገልገል ባለበት ተሰጦ መስማት በሚችልበት ደረጃ ወደ ድቁናው አይደል? አሁን ደግሞ እያደገ ሲመጣ በዛው እድገት ትምህርት ቤት ከማስገባታችን በፊት ሰንበት ትምህርት ቤት በሕፃናት የሚሰጠው ትምህርት እየተማረ ያ ሕፃን ይደግ አለ እግዚአብሔር። አባቶች ግስር መሪጌቶች ግስር ቁጭ ብሎ ውዳሴ ማርያም አቡነ ዘበሰማያት ብሎ አትገጼ ብሎ አማትሞ እድገት እንዲህ ነው። አያችሁ መንፈሳዊ እድገት። ይህንን ስላጣው ዛሬ ትውልዱ ተስፋ እየቆረጠ ትዕግስት አልባ ነው። ይህን አስተዳደግ አሳድገናል ወይ ነው። እኛም በዚህ አስተዳደግ የመጣን ካለ እውነት ራሳችሁ እዩት። ብዙዎቻችን በሰንበት ትምህርት ቤት ያደግን ሰዎች ስላለን እዚህ ውስጥ እናቶችን እህቶችን በዚህ አይነት አስተዳደግ ስለመጣ ነገሮችን ሁሉ በትዕግስት እንጠብቃለን። አያችሁ ምንጫችን መሰረታችን በዚህ ልክ ከሆነ ያ ካልሆነ እንመጣለን፣ የሚሆንበትን እናስተካክላለን።
አሁን ግን ትውልዱ ላይ መስራት ስላለብን ልጆቻችን በዚህ ልክ አምጧቸው። ሰንበት ትምህርት ቤት ቁጭ ብለው ቃል እግዚአብሔር ሲሰሙ የሚሰሙት የእግዚአብሔር ቃል ራሳቸው ትዕግስተኞች፣ ትሁታን፣ ታዛዦች፣ ራሳቸውን ዝቅ የሚያደርጉ እናቴ ሆይ ምን ልታዘዝ፣ አባ ምን ልታዘዝ የሚሉ ይሆናሉ። የሚሰሙት የእግዚአብሔር ቃል ቅድም እንዳልኳችሁ ራሱ የመንፈስ ቅዱስ ሥራ በዕጣን ውስጥ በቅዳሴ ውስጥ ባይሰሙትም ባያደምጡትም ባይረዱትም እየባረካቸው ይሄዳል። የተባረከ ሕፃን በዚህ ልክ እግዚአብሔር መንፈስ ቅዱስ እያባረከው ያሳድገዋል። ከዛ ደግሞ ቃለ እግዚአብሔርን እየሰማ ሲሄድ ራሱ የእግዚአብሔር ቃል በውስጡ እየለወጠ ይላል። ጸሎትን ይማራል። ውዳሴ ማርያም ያልኳችሁ ጸሎት ነው። ለዚህ ሕፃናታችን ዛሬ እህቶቻችን ሴቶቻችን ቅዳሴ ገብተው ባይቀድሱ ውዳሴ ማርያም ይማራሉ ወይ? ይሄን ነው የምጠይቃችሁ። እያስተማራችሁ ሰንበት ትምህርት ቤት ዝም ብሎ ትንሣኤ ከሌላ መለ እያሉ ወይም ደግሞ እንደ እግዚአብሔር ያለ ማንም የለም መዝሙሩ ብቻ ከሆነ ይሄ መንፈሳዊ እድገቱ ትዕግስት የሚባለውን ፍሬ እንድናፈራ ያለ አደራ ብላችሁ ሰንበት ትምህርት ቤት መስራት ያለ ቃለ እግዚአብሔር ውዳሴ ማርያም ገብተን ሕፃናትንም ሴቶች ወንድሞችም አብነት ትምህርት ቤት መማር አለባችሁ። ይጠቅማል። ጸሎቱ ውስጣችሁን ረጋ እንድትሉ ያደርጋል። ስክን የሰከነ ቡና ተጥዶ ከፈላ በኋላ ምን ይበል ትላላችሁ እናቶች? እግዚአብሔር ይስጥልኝ። እናንተ ግን የሰከናችሁ ናችሁ። ቡናው ነው ዛሬ እየሰከነ ያለው፣ እኛ እየሰከነ ያለው ቡኒ ደንፈ የተየት አቡማን ወራበሙ ማልጎለም እንታ ይበደረቡ እጥኖ ማልታ አቀበለው ጥኖ ይሄ ነው ዲፍዲምስ ሊሶ ዮካን ማተላሱ ማልታ ይሄ ነው እንጨላላችሁ ታጨለለ ሐረስ ጅሬኛ ክርስቲያኑ ማከሰት ኦብሴክ መገ ሐሩማ ዋንተኮ ያኔ ሐሩማ ዋንተኮ ራዎቹን እንደላ የሮ ቀባ ሁንዱምቱ አኩመ ከና ኢጆሉማን ሱን አለከሲቲ የወጉደተን ጆሌን ገኛ በሩሲ ዋቀዮን ወንጌል ዋቀዮን ሳም በረቻ ደመሱ ኦብሰከሳ ታሲፈን ሊራወታችሁ ይንጎራችሁ ቀና ጎዳ አደራ ወርጆ ለጉዲሳጅ ጆሌ ከኛ ሐለከሲቲ የወጀነ ካንሳን ከነተሪስ ከናንሱ ኢንወርግት ኡጋኮት ሜ አለከሲቲ ጉዲሳቲ በልሳሙ ጌዳን ማልጀሌና እንደ ጆሌን ከሰን አጀጀማት አኒ ያባኩ ቢነስደቁ ያደቁ ማልስ ገርጋሉ ሰገሌው ዋቀው ሁም ነቀባዋንቴ አቦቲን አለከሲቲ ወሪ ጉደተን አፍራቁ ቁሉቲ ወር ኤቢፈመን ዳይሙ መረካሴት ወፍታንገ ኢየሱስ ክርስቶስ ለለ ሃእሳፍ አጀጀማ ካንቴ ኦብሳን ዋን ጉደቴ ዋሁን ደቆብሳን ዋን ኢላላጁ እኒ ዋቀቴ እቶጁ ኢኖብስ ሚተሪያ ባንከኝ ኢየሱስ ክርስቶስ ኦብሰ ዳይሙ መረካሴ ዩኒቨርሲቲ አምላካችን መድኃኔ ዓለም ኢየሱስ ክርስቶስ እንኳን አስተዳደግን ከተወለደ በኋላ በእናትና በዮሴፍ በእጮኛ በዮሴፍ አማካኝነት በአሳዳጊው በጠባቂው በአጋዧ በዮሴፍ እና አባቱ ነው። መንፈሳዊ አባት ነው። አሳዳጊ የግድ የሥጋ አባት አይደለም እኮ ዮሴፍ የሚረዳ የሚያግዝ አባት ነው። ይረዳ ዘንድ ከጎኗ ይሆን ዘንድ እግዚአብሔር የላከላት የድንግል ማርያም እጮኛ ብሎ ዛሬ ዓለም በብዙ መልክ የሚነገር የጮኝነት ትርጉምን ያላወቀ በዚህ ልካዲያ ለዮሴፍም ለእናትና ለአባቱ ያመጣ ይታዘዝ ነበር። እንዲታዘዝ ያደረገው ያ የአባትነት የአምላክነት ባህሪ እንዳለ ሆኖ እኛን ለማስተማር ወደዚህ ምድር የመጣው መድኃኒዓለም በትህትና እኛን ለማስተማር ትሁት ነው። በቤተልሔም ዋሻ ስንት ነው ሁሉ ነገር። ከዛ በኋላ መምህሩ ጋር ሄዶ ሲማር አያችሁ፣ ቅድም ያልኳችሁ ነው ክርስቶስን የምንመስልበት በትዕግስቱ ነው። መምህሩን ይከታተል ነበር። እግሩ ስር ቁጭ ብሎ መምህሩ የሚሰራውን ይመለከት ነበር። እያንዳንዱን ከሚጫወቱት ሕፃናት እንኳን አብሮ ከሕፃናት ጋር እየተጫወተ በትዕግስት ነገሮችን ያደርግ ነበር። ሕፃናቱም እንደምንተን እናድርግ ሲሉት ፈቅዶላቸው መድኃኒዓለም ኢየሱስ ክርስቶስ እየሰራ ወፎችን በጭቃ እንዲያበሩ እንኳን ይፈቅድላቸው ነበር። እነሱን አድርግ ሲሉ ግን አያደርግም። እሱ አምላክ ነው።
ስለዚህ የእግዚአብሔር ቤተሰቦች እያንዳንዳችን ዛሬ ትውልዱ ላይ ልንሰራ የሚገባው በመንፈሳዊ አስተዳደግ የእድገታቸው ጉዳይ ለስጋው፣ ለእንቁላሉ፣ ለቅቤው፣ ለአስቤዛው ለልጆቻችን እንደምንጨነቀው እባካችሁ በመንፈሳዊ ቃለ እግዚአብሔር ልጆቻችንን እናሳድግ። በቤተ ክርስቲያን አሁን ባልኳችሁ ልብስ፣ ጫማ፣ ትምህርት ቤት ብለን እንደምንጨነቅላቸው ለዚህ ነው ዛሬ ትውልዱ ትዕግስትን ያጣ በመንፈሳዊ ሕይወት ተኮትኩቶ ስላላደገ። አንዱ ይሄ ነው። በትውልዱ ላይ ልንሰራ የሚገባ ቅደም ተከተሉ ጠብቆ ነግሬያችኋለሁ። ዋናውና ሁላችንም አንድ የሚያደርገን ከሰዓት አንጻር ደግሞ ስመጣ ቅዱስ ጳውሎስ እውነት እንዲህ ብሎ ነው የተናገረው። ትምህርቴን እዚሁ ላይ ያለውን ሐሳቡን ስገልጽላችሁ ለሁላችንም የሚጠቅመው በፊታችን ያለው ሩጫ በትዕግስት እንሩጥ ካለ በኋላ እርሱም ነውርን ንቆ በፊቱ ስላለው ደስታ በመስቀል ታግሶ በእግዚአብሔር ዙፋን ቀኝ ተቀምጧልና በነፍሳችሁ ዝላችሁ እንዳትደክሙ ከኃጢአተኞች በደረሰበት እንዲህ ባለ መቃወም የጸናውን አስቡ። እቺን ነጥብ የፈለኩት ቁጥር 3 ላይ ለትዕግስት ምንድን ነው የሚያስፈልገው? ትዕግስተኛ እንድንሆን ሁላችን ከትውልዱ ላይ እንከሰራ ትዕግስተኛ ይሆናሉ ህፃናቶቻችን፣ ልጆቻችን ይላሉ። ቃለቅ ከሊቅ እስከ ደቂቅሳ በዛሬው በክርስትና ህይወት ነገን ለትውልድ አሻግረን ክርስትናን ለማሻገር አሳልፎ ለመስጠት ከኛ በሚመጣው ለትውልዱ ዘመናዊ ከዓለማዊ ዓለማዊ ከዘመናዊ ሳይሆን ዘመናዊውን ከመንፈሳዊ ዓለሙንም ከመንፈሳዊ አንድ አድርጎ አስተባብሮ ይችን ቤተክርስቲያን ዘመኑን የዋጀ አገልግሎት እየሰጠ በትዕግስት ትውልዱ እንዲሮጥ ለማድረግ አንዱና አንዱ የጸኑት አባቶቻችን በትዕግስት የጸኑት በክርስትና ሕይወት ሁሉን ታግሶ ያለፉትን ማሰብ ማለት እነሱን መመልከት። እነሱም እንደኛው 9 ወር ከ5 ቀን ነው ሰው ሆኖ የተወለዱት። እነ ጉዳን ኦብሳፍ ካመርባችሁ ጅሬኛ ክርስቲያኑ ማለት ጅሬኛ ሰቦሩ ክርስቲያኑ ማሰይፍታን ወተንተይ ወጎታ ሸንተማ ዲደመ ሰንፉንድሮጁ ኑን እንደርቢና ዋንቴ ክርስቲያን ይገሩ ክርስቲያኑ ማንስ እንደርባ እቲፉፋ በሮት ሄዱና ያው መተዋቂ ከናፍ ኦብሳን ፊግቸ ከነገሩ ፊክሲሱ ቀም እትፉሲሱ ቀም አናባናቱ ዋቀዩ እንደከኛ ባናቱ ብየ በዳን ጉዳጤ ዋንጤፍ ኢኮን ባየ ነጥቺኖች አማሰት ይራፊ ነመግድ በዳት ጉዳቴች ያ በቀዝቃዛ ሀገር የተወለደ ሰው ሞቃት አካባቢ ሲኖር ትንሽ ከብዳ ሰውነቱ ቶሎ አይቋቋምና ለዛ ነው ላቤት ስትረግ ይቅርታ ከድካም አይደለም ነው ሙቀቱ ትንሽ ይከብዳልና። ከዚህ አንፃር ቅዱሳን አባቶቻችንን እንድናስብ የመጀመሪያውና ዋናው በትዕግስት ብዙ አባቶቻችንን ማንሳት እንችላለን ብያለሁ። እኛም እንደነሱ እንድንሮጥ የክርስትናን ሩጫ፣ የሃይማኖትን ሩጫ፣ የወንጌል አገልግሎትን ፍጥነት እንዲጨምር ዛሬ አንዱን አድርገናል። ጠዋት ከዚህ በፊት የነበረው የወንጌል አገልግሎት በጮጬ ላይ በዚህ ልክ አይቀጥልም፣ ይፍጠን፣ የተሻለ አገልግሎት መስጠት አለብን፣ በደብራችን ላይ ወንጌል ወጣቱ በደንብ መማር አለብን ብለናል። አንዱ ይሄ ነው። በፊታችን ያለው ሩጫ ዛሬ ጀምረናል። በትዕግስት ኮሚቴ አዋቅር ዛሬ በዛሬ ሁሉ ነገር አልሆነም ማለት ቀስ በቀስ ጀምረናል። አንዱ ይሄ ነው። ለወንጌል ወንጌልን ለማስፋፋት የምንሮጠው ሩጫ ሁሉም በትዕግስት ነው ከእግዚአብሔር ጋር በመሆን። ከዚህ አንፃር አንዱና ዋናው አባታችን ኢዮብ ነው። ምን አለ አባታችን ኢዮብ ስለ ትዕግስት? በኢዮብ ምዕራፍ 13 ቁጥር 15 ጻፉት። በመጽሐፈ ኢዮብ ምዕራፍ 13 ቁጥር 15 ላይ እነሆ ቢገለኝም አለ ቢገለኝም እግዚአብሔርን ነው። እነሆ ቢገለኝም ወይም ቢገለኝም እንኳን እርሱን በትዕግስት እጠብቃለሁ፣
ዓይኔንም በፊቱ አጸናለሁ። ምን ቢለኝም አለ ቢገለኝ ማን? እግዚአብሔር። ኢዮብ ሀብቱን አጥቷል። ትናንትና አንስቼላችኋል። ልጆቹን፣ ሀብቱን፣ ንብረቱን ጠላት ፈትኖት ምንም ኃጢአት ሳይሰራ ኢዮብ ጻድቅ ነው። በደል አልሰራም፣ ክፋት አልሰራም፣ ተንኮልም አልተናገረም። የእግዚአብሔር ቤተሰብ ልጆቹ ግን በሞት አለቁ። ሁሉም ልጆቹ 9 አካባቢ አላውቅም፣ ቁጥሩን በዚህ ልክ አላየሁም። እና በዚህ ልክ አንብቡት መጽሐፈ ኢዮብን። ልጆቹን አለቁ በሞት ሀብቱም እንደዛው። ብዙ ግመሎች፣ ብዙ ሀብት ነበረው እግዚአብሔር የሰጠው። ኢዮብ ይህን ሁሉ አጣ። መጨረሻ ላይ ባለቤቱ ሳትቀር እሱ በቁስል ተመታ። በቁስል ተመቶ ጥፍሩ እንኳን ተነቅሎ በገል ያክ ነበር ይላል። እከኩን ቁስሉ ማለት ነው። በገል ቂራቂናን ቃሚሳ ዱሜት መድኃኒት ኢጆሌንሳ ጀላዶ ኢዮብ ኢጆሌ ሄዱ ቀባቱ ቀቤኝ ሄዱ ቀባቱ ሰነሁንደ ደቤት ኢዮብ ኡመረት ሞኒ መዳይ ቃሚሳ ሁንዱ መዳየት ቄስ ሳረ ይራ ቡቃዬ ዱሜ አከ ቄስ ሳቲን ይወቀልል ቂራቂ ወካንሞ አጋ ሁለቴት አጋዳን ሆቀቹ ጀልቀቤ ሃቲመናን አርግቴ ቶከስቴ ኢዮብ ከነቦደማ ኤግዳይት ከኔ ጋር ናችሁ። ከዚህ በኋላ ምን ትጠብቃለህ? እግዚአብሔር ረገመና ሞት አላችሁ። ከኔ ጋር ናችሁ። ብዙዎቻችን ይሄንን ነው ዛሬም ዓለም እያደረገች ያለችው። ወጣቱን ትምህርት ተምሮስ ውጤት ሳይመጣለት ከዚህ በኋላ ምን ትጠብቃለህ? ራስን አታጠፋ፣ ራስሽን አታጠፋ። ከዚህ ሀገር አፍተሻተ ቡና ቤት አትገቢም፣ ስጋሽን እየሸጣች ወይ ይላታል ሴቷን። ወንዱን ወደክ ይለክ የሆነ ቦታ ላይ ልም ብለህ ውትድርና ይለክ እዛ ይለክ እሳት ውስጥ ግባ ይለዋል። ጀግንነት ወጣቱ ከዚህ በኋላ ምን ትጠብቃለህ? በቃ አሁን እኮ ስራ አጥተናል ይላል ሴጣን ነው የሚለን። ከኔ ጋር ናችሁ። ኢዮብ ባለቤት ላይ አድሮ የተናገረው ማን ነው? ሴጣን ነው። ተስፋ ያስቆረጠው ተስፋ እንዲቆርጥ እግዚአብሔርንም ስደብና አለ። ምን አለ? እኔ እግዚአብሔርን አሰድብ። ኢዮብ በተደጋጋሚ እግዚአብሔር ሰጠው፣ እግዚአብሔር ነሳ፣ ራቁቴን መጣው፣ ራቁቴን ወደ እግዚአብሔር ይሄዳል እያለ ሁሌ እግዚአብሔርን ያመሰግናል እንጂ አማሩ አያውቅም። የትዕግስት አንዱ ውጤት ይሄ። በፈተናዎች ሁሉ እግዚአብሔርን ማመስገን፣ በነገሮች ሁሉ እግዚአብሔርን ማወደስ፣ ቢከፋም ቢለማ ብናገኝም ብናጣም ማን ይመስገን? እስኪ ተናገሩ። ማን ይመስገን? ተመስገን በሉ እስኪ። ማን ይመስገን? እኔ አንድ አባት መጋቢ ማርያም ነበሩ። ሁሌ ቅዳሴ ላይ አሁን አርፈዋል። ቅዳሴ ልክ ካለቀ በኋላ ተመስገን ተመስገን ታስታውሳለህ? ቅዳሴ ልክ ቅዳሴ ካለቀ በኋላ በቤታቸው ሁሉም ቦታ እየሄዱ ያስቀድሳሉና ልክ አህዶ ቅዱስ ተብሎ ከተቀደመ በኋላ ያስቀድሱና ልክ ሲያልቅ ቅዳሴ አሜን ሲባል ተመስገን የሚል ድምፅ ያሰማሉ። የሚገርማችሁ በክብር ነው ያረፉት። በነሳ ህይወት ሰምቼ ያለው እና ተመስገን ልመዱ ባካችሁ። በህይወታችሁ ስታገኙ ብቻ ሲሳካላችሁ ብቻ አይደለም፣ በፈተና ውስጥ ቁማችሁ ተመስገን፣ በእሳት ውስጥ ሆናችሁ ተመስገን። ኢዮብ አይደለም ንብረቴን ሀብቴን አለ እኔም መቁሰል አለ ቢገለኝም እንኳን አለ አዎ ብሞትም እንኳን ምን አለንም አለ ይኸው አንብቦት ብሞትም እንኳን እርሱን በትዕግስት እጠብቀዋለሁ። እባካችሁ በትዕግስት ጠብቁት። ቀን ያልፋል፣ ጊዜ ያልፋል። የማያልፍ ጊዜና ቀን የለም። በር እንደሚል እንጂ ኢዮብ ማገለ የሆነ አጀስ የለ ዋቀዮን ነገ ኦብሳን ዋቀ ኮነ ነገ ዋቀዮን ኦብሳን አከ እገኑ ነው አገርጋ አይበቃችሁ። የትዕግስት የኢዮብ ህይወትን አምሩት። በቃ ሙሉ ምዕራፍ ባካችሁ ግቡና መጽሐፍ ቅዱስ ያላችሁ ከኢዮብ የበለጠ በትዕግስት የሚያስተምረን የለም። ሌላው እንደው አንዱን ህፃናትን ላንሳላችሁ። የህፃናትን ትዕግስት ህፃናትን ትዕግስት የላችሁ ስንት ትንቢተ ዳንኤል ምዕራፍ 3 አናንያ አዛርያ ሚሳኤል ታሪካቸውን አንብቡት። ሰዓት ለማሳጠር ዳይም ሰዲሞ ወረኦም ሰቀበኒ ሞመ አይላሉ ማልኬ ሰጣበተን ኢዮብ አማከረከ ዮኦምሴ ኢሳይ ወይላል ዋንጉዳ አመገሩ ዳይም ሰዲሞ አይላሉ አናንያ አዛርያ ሚሳኤል ሴና ሳሊቤት
አኒ ዋና ዋቄፈቹ ቀብዶ የሞቲሱን ናቡከደነጾር ለኪ ነኒ ዋቄፈቹ ዋቄፈቹ የሰሚፍ ለፈከለቃው ክርስቶስ ስላሴ ላይ አከፈለን አከሚትነቱ ፈተን የለት ኖርቶ ተሳዋም ሲሴት ዳይመሰና ኢብደትና ነቃይለ ኢብዲ ቆፓይ ኢብዲ ቦሞሱ ባየነ ሶዳች ሰገሌ ሰፈቆትለ ኪሎሜትር አፉርተማይቱ ባየነ ዲክስ ሰገሌ ሱኒ አዳማ ሰገሌ ኢብዲሱ ቃንቄንሱ ዳይሚሱ ገሩ ይሶዳል ማገር ኦሰኒ አመስጋን ኒዶርሲሱ ጋፈኒ ሂዱ ሂደማኒስ ጋማን ማና ሂዳት ጅራ ኢማወሰ አራው ያን ከሰን እንገደረ ለኪንገደረ ሂንወ ሂዴ ደምና ፊዴሞ ኢብደትነቅ ኢብደሰነስ ኦሰኒ ገለን ዮአትለ ዋቅኒ ከኛ ዮዱ ፈይሱ ባተለ ኦስሌ ኢሰኤገን ዋቅዮን የሮ አርሳንኩን ጉያንኩን ጉያ ቀምሶራ ጉያ ኤበኑ ታሲሴ እንደርባ እንስ ፈይሱ ተንዳይ ባያድነንም እንኳን አንተ ለምታመልከው ጣዖት አንሰግድም ብለው ቁርጡን ነገሩት። አስሯቸው በእስር ቤት አንገላቶ አስሩ እስሩን ታገሱት። ሐሳባችሁን አልቀየራችሁ አንቀይርማ። የእግዚአብሔር ቤተሰቦች እባካችሁ ከእግዚአብሔር ሐሳብ አትውጡ። ሐሳባችሁን ከእግዚአብሔር ሐሳብ፣ ፍቃዳችሁን ከእግዚአብሔር ፍቃድ አታርቁት። ያኔ ነው እግዚአብሔር በትዕግስት ይባርካችሁ። መንፈሳችሁን ከመንፈሱ፣ ሐሳባችሁን ከሐሳቡ አታርቁት። ያንተ ፍቃድ ይሁን በሉት። ሁሌም ዛሬ ባይሳካም ነገ ይሳካላ። ዛሬ ባይሆንም ነገ ይሆናላ። ማን ሲፈቅድ ነው ሁሉም ነገር? አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር። የማን ፍቃድ ነው? ጸሎታችን ራሱ በእግዚአብሔር ፍቃድ እኮ ነው የምንኖረው። በእኛ ፍቃድ አይደለም ሁሉም ነገር። በእኛ ሐሳብ በእኛ እቅድ የሚሆን ነገር አንድም ነገር የለም። ያው መተዋቂ ወደራከስ ከሮረከኛን ያደከኛን ዋንተው ተኮለ እንጅሩ ያባከኛው ሰሚረ ከንድራቱ መቃንኬ ካንገለተው ይሃተው አኩመረት ሰሚረት አኩመገለተ ፈንደ ለፈረት እስካንገለተው ደልፋተው ፌዲንኬ ያንኬ አኩመ ሰሚረት ሚልካቴ ለፈረት ሚልካሃተው እንት ፌዲ ዋቀዮ ከንትጋፈኑ ያባከ የከደናልል አከፌዲ ዋቀዮ ተመን አከፌዲ ከኛት ምትካንዴ አናፋናቱ ዋቀዮ እንደከኛ ፋናት። ስለዚህ ትልቁ ነገር የጸናውን የምናስብበት ቅዱሳንን እና አብርሃም እና ያዕቆብ። አብርሃም ዝም ብሎ አልተባረከም። ዘፍጥረት ምዕራፍ 12 አንተን የሚባርኩን እባርካለሁ። በእምነቱ ጽናት ነው የተባረከው። አብርሃም አባን ከኘለ ከነቢ ፈበ ኦብሰኒ ወለቴ ዋቀዮን በርባዴድን እግዚአብሔር ሲፈልግ እኮ ባንድ ያላገኘም አብርሃም አግኝቷል እንዴ? በትዕግስት ፀሐይን አመለከ፣ ነፋስን አመለከ፣ እየታገሰ ነው። አሎን ሲሎ ጠበቀው። እግዚአብሔር የኢዮብን ትዕግስት የተመለከተ አምላክ ኢዮብን እንዲታገስ ያደረገው ናናንያና አዛርያ እና ዳንኤል ሰው በእሳት ውስጥ ነው እንዴት ይታገሳል? ያውም የሕፃን አይምሮ። እግዚአብሔር ይችላል። እግዚአብሔር ሰዎች ኢቢደከ ሰአባጣት ኦብሳ እንደ እሳት የሚፈትናችሁ ፈተና ቢኖር ደስ ይበላችኋል። ያዕቆብ ምዕራፍ 2 ያዕቆብ ምዕራፍ 1 እንደ እሳት እንደ ናናንያ እንደ አዛርያ ደስ ይበላችሁ። ዛሬ ማን በፈተና ደስ የሚለው? ይሄንን ነው ክርስቶስ ያስተማረን። አዲያ አባታችን አብርሃም በትዕግስት እግዚአብሔርን ጠበቀው፣ ፈለገው፣ እግዚአብሔርን ተገለጸለት። የፀሐይን የፈጠርከ አምላክ ፀሐይ ተናበበኝ። የብዙ ቅዱሳን አባቶቻችን ሕይወት ብንመለከት ትዕግስት አለ። የትዕግስት ፍሬ ነው ለሰማዕትነት ያበቃችሁ፣ ለመባረክ ያበቃችሁ። እኛም እንድንባረክ ትዕግስተኛ እንሁን። በትዳራችን እንድንባረክ፣ በስራችን እንድንባረክ፣ በወጣትነት እድሜያችን እንድንባረክ፣ በትምህርታችን እንድንባረክ ምን ከኛ ይጠበቃል? ትዕግስት። ትዕግስትን ያዘወተረ